ብሉ ካርዶች እንባላለን። ምንድነው ካላችሁኝ ማስተር ካርድን ኢንተርናሽናሊ ግብይት ለመፈጸም ኔትፍሊክስ ላይ ፊልሞችን ለማየት ከአሊኤክስፕረስ ከሼን ከተለያዩ ዓለማት ግብይቶችን ለመፈጸም የሚያስችላችሁ ካርድ ነው። የብሉ ካርድስ ማስተር ወይም ቪዛ ካርድ ካሉት ብዙ ዲጂታል ክፍያዎችን የፌስቡክ እና ኢንስታግራም አድ፣ ኔትፍሊክስ ክፍያዎችን፣ የሼን፣ አሊኤክስፕረስ፣ ቲክቶክ ኮይኖችን ለመግዛት የአማዞን እና ሌሎች ብዙ ዲጂታል ክፍያዎችን መክፈል ይችላል። እንዴት ነው ማስተር ካርዱን የምናገኘው ብላችሁ ከጠይቃችሁኝ ደግሞ ቴሌግራምን ብቻ በመጠቀም ማስተር ካርድ ባለቤት መሆን ትችላላችሁ ማለት ነው። በመጀመሪያ ቴሌግራማችን ላይ እንሄዳለን። በመቀጠልም ሰርች ባሩ ጋር በመግባት ብሉ ካርድስ አንደርስኮር አድርገን ኢቲ ቡት ነው የምንልለት ማለት ነው። በመቀጠልም እንደምታዩት ቡቱን ያመጣልናል። ከዛ ወደ ቡቱ ከገባን በኋላ ሪስታርት ነው የምንለው። ሪስታርት ስንለው ያስመርጠናል። ምንድነው የፈለጋችሁት? ስታርት ብሎ መቀጠል ነው? ስለኛ ማወቅ ነው? ቱቶሪያል ቪዲዮዎች ነው? ሰፖርት ቲማችን ማግኘት ነው? ወይስ ፋስት አንሰር ኤንድ ኩዌስችን ነው ማግኘት የፈለጋችሁት ይላል። የምትፈልጉት እናንተ መጀመር ከሆነ ስታርት ትሉታላችሁ። ልክ ስታርት ስትሉት ወደ ቡቱ ያስገባችኋል ቀጥታ። እዚህ መጀመሪያ ቀጣይ ወደ ቡቱ ከገባን በኋላ ፈንድ ነው ማድረግ የፈለጋችሁ ወይስ ክሬት ይለናል። ክሬት እንለዋለን። ማስተር ካርድ ወይስ ቪዛ ይለናል። ከዛ ማስተር ካርድ ወይም ቪዛ የሚለውን ነገር እንመርጣለን። ከዛ ደግሞ እንመለስና ፈንድ እንለዋለን ማለት ነው። ከዛ ቴሌብር ይለናል። አሁን ለምሳሌ $10 ከሆነ የፈለግነው 12 ነው የምንለው ማለት ነው። ክሬሽን ፊ ስላለው እኛ የፈለግነው 5000 ስለሆነ 5000 ብለን እንጽፍለታለን ማለት ነው። ከዛ 5000 $23 ከ89 ሳንቲም ነው ማለት ነው። ስለዚህ በመቀጠል ምንድነው የምናደርገው? አካውንቱን ኮፒ እናደርግና ወደ ቴሌብራችን እንሄዳለን ማለት ነው። ቴሌብራችን ላይ ከገባን በኋላ አካውንቱን ፔስት እናደርግና የምንፈልገውን አማውንት እናስገባለታለን። እሱን አማውንት ካስገባን በኋላ የላክንበትን ደረሰኝ ስክሪንሾት እንይዛለን። ከላክንበት ከቴሌብር ሪፈረንስ ነምበሩን እንደምታዩት እናስገባለን። ካልሆነ ግን ስክሪንሾቱን አፕሎድ እናደርግለታለን ለቡቱ ማለት ነው። ከዛ በመቀጠልም ሰሚት ዲፖዚት ነው የምንለው። ሰሚት ዲፖዚት ስንለው ቀጣይ ወደዛ እንመለስና እዛ ጋር አፕሩቭ ተደርጎልና አልተደረገልንም የሚለውን ማየት ይኖርብናል። ወደዛ እንሄዳለን። ወደ ቴሌግራሙ ስንሄድ እንዳያችሁት 5000 የኢትዮጵያ ብር አፕሩቭድ USD ወደ $23 ዲፖዚት አድርጋችኋል ይለናል። ዩሲ ስንመጣ እዚህ ላይ ዲፖዚት ሆኖ እናገኛለን ባላንሳችን ላይ ማለት ነው። ስለዚህ አሁን ምን እንደምናደርገው ክሬት አይዲ እንለውና $2 እስከ $10,000 ድረስ ማስገባት እንችላለን። ክሬሽን ፊ እንደቀድሞ $2 አለብን ማለት ነው። ማስተር ካርድ ነው ቪዛ ካርድ ነው የሚለውን ከመረጥን በኋላ የካርድ ሆልደርን የሚጠይቀናል አይደለ? ከዛ እኔን እናስገባለታለን ማለት ነው። አሁን ሌትስ ሴይ ቃላብ ይጽፍለታል። እሺ ከጻፍኩለት በኋላ ካርዱን አማውንት ምን ያህል ነው የምፈልገው? 5 USD ከሆነ 5 ክሬሽን ፊ እንደነገርኳችሁ 2 አለ $2 7 ሆነ አንድ ላይ ማለት ነው። ስለዚህ ክሬት ስንለው አያችሁ ይቀንስልናል ማለት ነው። ከዛ ደግሞ ድጋሚ ሪቻርጅ ማድረግን ከፈለግን ሪቻርጅ እናስገባለን። እሱን ስናደርግላት አያችሁ በተሳካ ሁኔታ ቀይሮልናል ማለት ነው። ስለዚህ ካርድ ዲቴይሎች ላይ በመግባት ደግሞ አሁን ለምሳሌ ካርዱን ፍሪዝ ማድረግ ከፈለጋችሁ ፍሪዝ ካርድ ትሉታላችሁ። በተሳካ ሁኔታ ካርድ ፍሪዝ ሆኗል ማለት ነው። በመቀጠል ደግሞ መልሳችሁ አክቲቭ ማድረግ ከፈለጋችሁ አክቲቭ የሚለውን በመጫን አክቲቭ ማድረግ ትችላላችሁ ማለት ነው። እንደገና ካርድ ዲቴይል ላይ ተገቡና ደግሞ ትራንዛክሽኖች ላይ ያሉን ነገር አናሊቲክሶች አሉ፣ ፈንዶች አሉ። እስያውን ፈንድ ላይ ስንገባ አያችሁ የባንክ ስቴትመንቱን ኢቭን እዚህ ላይ ማግኘት እንችላለን ማለት ነው። በመቀጠል ደግሞ እዚያው ትራንዛክሽን ላይ እንገባና አናሊቲክስ ላይ ላስት 7 ዴይስ ያሉትን ሪፖርት ያደርግልናል ማለት ነው። አሁን ለምሳሌ በቴሌግራም ከፈለግን በቴሌግራም በፒዲኤፍ ማለት ነው። ሶ በሲኤስቪ ከፈለጋችሁ በሲኤስቪ በየትኛው ነው የምትፈልጉት ይለናል። እኛም አሁን ለምሳሌ በቴሌግራም ከሆነ የምንፈልገው ቴሌግራም የሚለውን እንጫንለታለን። ኢሜል ከሆነ ኢሜል የሚለውን እንጫንለታለን ማለት ነው። እኔ የፈለኩት አሁን በቴሌግራም ነው። ቴሌግራም ላይ ያችሁ ትራንዛክሽኑ ዲቴይሉን ያለውን ነገር እዛ ላይ ያሳየናል ማለት ነው። ስለዚህ ሜን ባላንሳችሁን እዚህ ጋር አስቀምጣችሁ ትንሽ ስትፈልጉ ሪቻርጅ ያደረጋችሁ መጠቀም ትችላላችሁ ማለት ነው። ደጋግማችሁ አሁን 3 ጊዜ ስትሞክሩ ካላችሁ በላይ ካርዱንም ይዘጋባችኋል። ስለዚህ እዚሁ ላይ ያላችሁ ሜን ባላንሳችሁን ሪቻርጅ ያደረጋችሁ ቀስ እያላችሁ ብትጠቀሙ ሞር አድቫንቴጅብል ነው ማለት ነው ለእናንተ። ማንኛውም ጥያቄ ካላችሁ ሰፖርት ቲሙን ማናገር ትችላላችሁ። እናመሰግናለን።